ዝም ስላላለ ነው ለካ ድምጽ የማይሰማ ዝም ስል ድምጽ ይሰማል። ለሱም ጨምርለት ለያሱ ጨምርለት ለያሱ በቃ አክሽን እንደሱ ከዛ ይኸው እጅ ስር እዚህ ስር ሳም ማለት ሳም በቃ እዚህ ስር ጉንጨን የራስ እዚህ ለምን የራሱ ይችላል ይሄውና ናዚ ለዛ ይሄው ጆሳ በቃ ይሄው ሻራው ይመስላል ከደሱ ስለዚህ እንደሱ አታርጓ አንቺ ቅስመት አይደለም እኮ ይኸው ቢሃይንድ ዘ ሲን ይዤልሃለሁ። እሺ ግን ታከሳክሷለህ አይሆን መሰለህ አሁንም እይታን ወደዚህ አታርገው እንዲዞር አድርጋ በስነ ስርዓት ሳሙ አኩሱማ ስንሰራ ማለት ነው ቴዎሪ የሳምካት እሷን ወደ ልብሱን ወደ ማውልክ ትሄጃለሽ ነው ቀሽታ አንድ ሳማታ እሱ የሳመሽ እያልሽው አሁን እንደሱ ልብሱን እንደሱ ታውቂ አንተ ወደ ሻሉ ላይ ግን የሚገባው እንትኑ ብቻ ነው አይደል? ከዚህ በላይ ያለው እንቅስቃሴው ለምን ታይናለ ተዛ የፊልም አርባለኛ ስንመጣ ይሄው አልተሳሳሙም መረጃው ዲያሎጋችን እስኪ ማለት ነው ፊልም አይደለም መጀመሪያ አረፊ ምናምን በላት ዝም ብላ አስተይ ካሜራማን ዝም ስትል እሷ ከፍቷት ነው ዝም የምትለው ማለት በኦሬዲ ስሜት ነው የምታየው እሷ አስለይክ ነው ሲይዙ አይነት ከግዴታ ዛሬ ልታይ ምንም ይፈጠራል አይነት ላንቺ አስበው ስለመሰለሽ ያን ልትይ ነው የሚመጣው ዲያሎጋችን እዚህ ጋር ስለመጣ ነው የሚጀምረው ካሜራው ወደዚህ ጋር ተከታተል ሹት አንድ ቴክ አንድ አክሽን ፕላን አክሽን ወይ ማዞራሽ መንገድ ነው ገደለው በቃ በዚሁ ነው በቃ በዚሁ ስራ በሱ ጋስ ባንቺ ጋር የኛው መንገድ ነው በቃ እኮ በሱ ውስጥ ይጥላል እንደሱ ከዛ ጋር ትምጣ ፓፓ Behind the scene.
Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Bravo, bravo, bravo. To you. Oh. Still action. እሺ ፕሮግራማችንን አንጀምርም ቁጫትንም ነው እሺ ካት አሁን ክሮስ ለቀም የሻት ሻት እንዲሰው ሲተካከፉና ያለከለ ሞኛ አፍቃሪ ስራ አይሰሩም። ፕሮዳክሽን ዝም ብሎ ነው ቁጭ ብሎ ቡና የሚጠጣው። እኔ ለስራ እንደዚህ ተዘጋጅቼ እሱ ሁሉም ሰው ገና እንደሆንኩ ነው የሚነግረኝ። እኔ ግን በአንቺ ፊት ለሁሉ ነገር መድረሴ እንዳምን አድርግሽም ካንደበትሽ የሚወጣው አምኜ እንደቀበል የምሰማው አሁን እኮ ንግስት የምትመጣበት ሰዓት ነው። ዘና ፈታ በል እንጂ ግን ሲዳ የመጣች የምትል ይመስላል። ከዚህ አድርገውት የሚያውቁ ይመስላል። ልወቀው ካሁን ወንድ ጋር እኮ ነች። ኧረ እየተቃቀፉ ነው። ምኗ ሊሆን ይችላል? ግን ዛሬ ልጅቷ ሁኔታ ትንሽ ለየት ነገር ነው። ለምን ቤት ክፍል አብረን እናከብረው? ከዛ መሸብኝልና አንቺ ክፍል አብረን እናድርልና ሁላችንም ሞክረን ያወቅነው። ምንም የማጠፋው የማቃጥለው ጊዜ እንዲኖር አልፈልግም። አንድ ልልህ የምችለው ነገር ቢኖር ጊዜው ገና ነው። ምነው ሜዳ ላይ ስደርሽ ፈራሽ? ቆይ አንቺ ልጅ እኔ ልታሳስችኝ ነው? አንቺ በጉዳዩ ማስተር ስካላት ወይ ይችላል መስለሽ ስለምን ሰልስት ነው የምታወራው? አንድ 3-4 ቀን ምናምን አንተም በደንብ አድርገህ ሀጃ እንድታወጣ። ከዛማ ጁሌቱ ምን በላት ቢያንስ ለአንድ ጁሌት 2 ሮም አያስፈልግም ማለት ልጁን እንከተለው። ወስ ነገር ያስፈልግልሽ ነው። ያምሬ ነው። እኔ ምንም አውቀው ነገር የለም። ወግቼው ሳልነቅለው ሊኩት ረዳ ንብረት የለው ዝድሎ አላለ። አሁን አስፈላጊው ነገር እሱ ብቻ ነው። አባጭ ምሽት ማግኘት። ለነገሩ በወንድ ከመቃጠል በዚህ መቃጠል ይሻላል።